አገልጋይ ሆነው ይቀርባሉ። ሚስጥሩን ሲያውቁ እነሱ አይጠቀሙበትም፣ ግን አሳልፈው ይሰጣሉ። ብዙ ሰው ጫፉን ስላወቀ ብቻ የሚያውቅ ይመስለን እሱን ሰምቼዋለሁ እኮ። ስለዚህ ያልተዘጋጀ ስብዕና ባለበት ውስጥ ሚስጥር አይተላለፍም። ሚስጥር ማለት በዚህ በሊቃውንቱ አስተምሮ ሲተረጉሙ ሚስጥር የሚለው ሚስጥር ለሰው የማይነገር ለሰው የማይታወቅ ማለት አይደለም። ሚስጥር ማለት ለሚወዱት፣ ለሚያቀርቡት፣ ለሚያምኑት ሰው የሚነገር ማለት ነው። የማይነገር አይደለም፣ ይነገራል፣ ግን እንደ ዜና አይታወጅም። ወይም ዝም ብለ ማንም ሰው ሊሰማው አይችልም። የሚሸከመው ሰው ይመርጣል ነው መሰረታዊ ሐሳቡ። እንግዲህ አንዳንድ ዕውቀቶች የኛ ስብዕና ሳይገነባ ካወቅናቸው ሁለት ችግር አለ። የመጀመሪያው ነገር ብዙዎቹ ወደ ኢኮኖሚ ፋይዳ፣ ወደ ጤና ፋይዳ፣ ወደ ልማት ፋይዳ ሊወስዱ የሚችሉ ጉዳዮች ሊሆኑ ይችላሉ። እነዚህ ነገሮች እኛ ስብዕናችን ሳይገነባ እኛ እጅ ከገቡ ከኛ ሊወጡ ይችላሉ። ብዙዎቹ መጻሕፍቶቻችን፣ ብዙዎቹ ዕውቀቶቻችን ወደ ጀርመን፣ ወደ አሜሪካ በተለይ ሜዲሲን የተተላለፉት በቤተ ክርስቲያንና በገዳማት አካባቢ በነበሩ በማይታመኑ ስብዕናቸው በጎደለ ሰዎች ምክንያት ነው። አገልጋይ ሆነው ይቀርባሉ። ሚስጥሩን ሲያውቁ እነሱ አይጠቀሙበትም፣ ግን አሳልፈው ይሰጣሉ። የነ ጄምስ ብሩስ አጃቢ ሆነው የነ ሽምፐሪ አጃቢ ሆነው ብዙ ሰዎች ሚስጥር አሳልፈው ሰጥተዋል። ስለዚህ በዛ ምክንያት ስብዕና የመመርመር ጉዳይ ግዴታ ይሆናል እና የሚያደርጉት አይተውህ ገምተውህ ጥሩ ነው ብለው ሲያስቡ ለአንተ ያስተላልፉልሃል። አንደኛው ነገር ይሄ ነው። ሁለተኛው አብሮ መታየት ያለበት አንዳንድ ዕውቀት ጥቅም ብቻ አለን፣ ጉዳትም አለው። ዩራኒየምን የፈለሰፈው ሳይንቲስት እኮ ኒውክሌር ይሆናል ብሎ አስቦ አያውቅም። ግን ወደ ሚሊተሪ ገብቶ የዓለም አስፈሪ መሳሪያ ለመሆን በቃ። ብዙ ጉዳዮች ላቦራቶሪ ውስጥ አመልጠው ከዓላማቸው ሊሄዱ ይችላሉ። ስለዚህ የእውቀቱ ባለቤቶች በዚህ ምክንያት ሰው የመምረጥ ጊዜ የመምረጥ ሁኔታ አላቸው። ያልተቀበለ ያልተዘጋጀ ትውልድ ብሰጠው ወይ ጥበቡን አሳልፎ ይሰጣል፣ አለበለዛም ደግሞ እንደ ተራ ነገር አድርጎ ይተዋል እና ኦልሬዲ ያውቀዋለሁ እኮ እሱን የሚል አንጥሮ የመመለስ ኮምፒውተር የሆነ ነገር ከዛ በፊት ፋይል ኔሙ ካለ ሴቫ ስትለው ያመጣና እሺ አይልህም። ወይ ያን ፋይል ዲሊት ማድረግ አለብህ ወይ ስም መቀየር አለብህ። እና ብዙ ሰው ጫፉን ስላወቀ ብቻ የሚያውቅ ይመስለን እሱን ሰምቼዋለሁ እኮ ምናምን እንትን ዛፍ እኮ ለዚህ ያገል እንትና መምሬ እንትና እኮ ያደረጉት ነበር ምናምን። ወይ አስተላልፈው ወይ ደግሞ አላውቅም አይልም፣ ግን በር ይዘጋል። ያውቀዋለሁ እኮ ደብተራዎቹ ናቸው ተዋቸው እነሱ ምናምን። ስለዚህ ያልተዘጋጀ ስብዕና ባለበት ውስጥ ሚስጥር አይተላለፍም ነው ሐሳቡ። በውጭም ዓለም ቢሆን የሀገራትን ሚስጥር የቴክኖሎጂ ጉዳዮችን የሚያውቁት ጥቂት ሰዎች ናቸው። ብዙዎቹ እኮ በኮድ ተቆልፈው የሚቀመጡ ናቸው። ብዙዎቹ ላቦራቶሪዎች ዜጎቹ መኖራቸውን አያውቁም። ብዙዎቹ ዜጎች ከመሬት በታች ተቆፍሮ ነው ብዙ ምርምር ስራ የሚሰራው። እና ይሄ የመነፋፈቅ ሳይሆን ትውልድን የመፈለግ ጉዳይ ነው። ስለዚህ ራስን ማዘጋጀት፣ ለዛ ሚስጥር የበቁ ማድረግ ስታደርግ ኮኔክሽኑ ይመጣል፣ ኮኔክትድ ትሆናለህ እና በዛ መሀል ወደዛ ሚስጥር የመቅረብ እድል ይኖራል። ማህበረሰቡ ደግሞ ያን የሚያከብር ሲሆን ቀስ በቀስ ወደ ብርሃን እየወጣ ይመጣል የሚል ነውና በእኛ ሚዛን አንመዝ ነው። ሚስጥራውያን ደግሞ ራሳቸው የሚያዩበትም ጉዳይ ስላለ ማለት ነው።